እንደተለመደው ዛሬም በአዲስ ቪዲዮ ተመልሼላችሁ መጥቻለሁ። ተመልሼ ስመጣ አንዲት እህታችን እንግዲህ እሷ የተጠየቀችውን ጥያቄ እናንተ ደግሞ መልስ እንድትሰጧት ነው ማለት ነው። ሁላችሁም ሀሳብ አስተያየታችሁን በኮሜንት እንደባለፈው እንድታሳውቁኝ እፈልጋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት አላህ ይጠብቃችሁ፣ ወጥቶ ከመቅረት አላህ ይጠብቃችሁ። ሰላማችሁ ብዙ ትርፍ ይበልልኝ እያልኩ እንግዲህ ቪዲዮውን ሳላስረዝም አጠር መጠን አድርጌ ወደ እናንተ አቀርባለሁ ማለት ነው። እንግዲህ ቪዲዮውን ሳላስረዝም ወደ እናንተ ይዤ ቀርባለሁ ማለት ነው። እንግዲህ እህታችን ምን ትላለች? እኔ ያለሁት ሰው ሀገር ነበርኩኝ እና ባለትዳር ነበርኩ። እንግዲህ ባለመግባባት ባሌን እንላይ ብዬ ስለው የምንለያየው እኔ የምልሽን ካደረግሽ ነው እንጂ እኔ የምልሽን ካላደረግሽ አንለያይም እና እኔ የምልሽን ቅድሚያ እሺ በይኝ ብሎ አለች። እንግዲህ ምንድነው አንተ የምትፈልገው ከኔ? አልተግባባንም። የሰው ልጅ ሳይግባባ መኖር አይችልም። ስለዚህ ምንድነው ከኔ የምትፈልገውና ችግር የለውም ብዬ ስለው እንግዲህ እሱ የጠየቃት ጥያቄ ማለት ነው 30 ሺህ ብር ስጭኝና እፈታሻለሁ ብሎ አለኝ ትላለኝ ማለት ነው እህታችን። እንግዲህ 30 ሺህ ብር የምሰጥህ እኔ ለምን ብዬ ነው? እስከዛሬ ከጎንህ ነበርኩኝ። ከጎንህ ርቄ ቢሆን መቼም ልሰጥህ እችላለሁ። ስለዚህ 30 ሺህ ብር ምን ብዬ ነው የምሰጥህ? ሰርቼ እያስተዳደርኩህ አልነበረም እንዴ? ዛሬ እንላይ ስልህ ነው እንዴ 30 ሺህ ብር የምትጠይቀኝ ብዬ ስመልሰው እንግዲያውስ መለያየት የለም 30 ሺህ ብር ካልሰጠሽኝ ይፈታኛል ብለሽ እንዲያትይ ብሎ አለኝ። ስለዚህ ውድ እህቶቼ ምን ትመክሩኛላችሁ? 30 ሺህ ብር ሰጥቼ ልላቀቅ ትላላችሁ? ወላ 30 ሺህ ብሩንም ሳሰጠው ኒካውን ከፈለገ ይሸከመው እኔ ምን አገባኝ ትላለኝ ማለት ነው። እንግዲህ እርግጠኛ ነኝ በዚህ ቪዲዮ ላይክ ሼር አድርጋችሁ ኮሜንታችሁን ሀሳብ አስተያየታችሁን እንደባለፈው እንደምታስቀምጡልኝ ባለሙሉ ተስፋ ነኝ። እሷን በጉጉት ነው የምትጠብቀው ማለት ነው። እና እንግዲህ ወንዶች ኢትዮጵያ ሆነው ሴቶች እዚህ ሆነን እንግዲህ ፍች ሲጠየቁ ብር ካልሰጣችሁን አንፈታም እያሉ ነው ማለት ነው። 30 ሺህ ብር ደግሞ በኢትዮጵያ በአሁኑ ሰዓት ምንም እየሰራ አይደለም። በዚህ ሀገርም ሪያሉ ወይንም ዲርሃም እንግዲህ በጣም ወርዷል ማለት ነው። ስለዚህ የሀገራችን ብር ስለወደቀ የዚህ ሀገር ብር ስለተወደደ ኖርማል ነው ማለት ለሷ 30 ሺህ ብር ሰጥታ ብትላቀቅ ቀላል ነው። ከእንግዲህ ወዲያ ያው እሷ ሰርታ ታገኘዋለች። እሷ ነገር ግን የፈራችው ነገር ቢኖር 30 ሺህ ብር ስጭኝና ፈታሻለሁ ያለ ለኔ ቦታ ወይንም ጊዜ ስለሌለው ነው ወላ አግብቶ ነው። ግራ በጣም ተጋብቻለሁኝ፣ እንቅልፍ ነስቶኛል፣ ህሊናዬም እሺ አላለኝም ነው የምትለው የእውነት። ምክንያቱም እስከዛሬ ፍች እንኳን ስጠይቀው አይደለም ብር ዘግቶብኝ ነበር የሚወጣው። ነገር ግን አሁን ላይ ፍች ስጠይቀው አንድ በቱ ምንም ሳያንገራግር ችግር የለውም ግን እኔ የምልሽን ተስማሚልኝ ብሎ ነው ያለኝ። አግብቶ ይሆን ወላ በውስጥ የደለደለው ይኖር ይሆን ወላ ለኔ ስሜትና ቦታ የለው ሆኖ ይሆን ብላለች ማለት ነው። እንግዲህ በጣም ግራ ያጋባል ለእውነት። እኔም ግራ ገብቶኛል። ምክንያቱም የሰው ልጅ እስከዛሬ አብራችሁ ስትኖሩ ትጋጫላችሁ ትላላችሁ። ነገር ግን በዛኒ ሰዓት ስትጣሉና ስትጋጩ በትልቅ እንኳን ጸብ በሚባለው ፍች ሲጠየቅ አልፈታም ሲል የነበረ ሰውዬ ዛሬ ላይ ግን ያኔ የፍች የሚያለያይ ሆኖ አይደለም ግን እኔ እንደተለመደውም እና ደግሞ አለመግባባት ሲፈጠር የሰው ልጅ ሁልጊዜ ካልተግባባን ለምን ብዬ በቃ እሱ ካንዲ ቤቱ እስኪ ልስማው ብዬ ነው የጠየቁት አለኝ። እንግዲህ እሱም የመለሰላት መልስ እሷ በጠየቀችው በጣም በሚያሳዝን ሁኔታ ነው። ስለዚህ ምንድነው የኛ የሴቶች ዕጣ ፈንታችን ምንድነው ማለት? ትዳር ሲባል ቀላል አይደለም። ተስማምተን ተግባብተን ተናበን እንኖር ሲባሉ ወንዶቹ መኖር አይፈልጉም። አንዲቱን ማየት ይፈልጋሉ። እሺ እንላይ ተብለው ደግሞ ብቸኝነት ይሻለናል ተብለው ሲጠየቁ ደግሞ እንደምታዩት እንግዲህ ገንዘብ ይጠይቃሉ ማለት ነው። ይሄ ብር እኮ ብር ሆኖ አይደለም 30 ሺህ ብር ግን የሰው ልጅ በገንዘብ አይለካም። ፍቅርን ገንዘብ አይገዛውም። ሲጀመር ለምን በሚሊዮን አይሆንም?
እሷን ያገኛታል ወይንም ለሷ ያለው ቦታና ፍቅር አንድ አይሆንም። ገንዘብ ገንዘብ ነው፣ ይሄዳል ይመጣል። ፍቅር ግን በገንዘብ አይገዛም። ስለዚህ ይሄንን ያለበት ምክንያት ምን ይሆን ማለት ከናንተ አንዳንድ እህቶች ተሞክሮ ያላችሁ ተሞክሯችሁን እንዲተመክሩኝ ወይንም እንዲታጋሩኝ እፈልጋለሁ። እንግዲህ ደግሞ ተሞክሮ የሌላችሁ ደግሞ በጓደኛም ይሁን በዘመድ እንግዲህ የደረሰበት ሊኖር ይችላል ወይንም የሰማችሁት ካለ ለኔ አንዳንድ ምክር ብትመክሩኝ ከናንተ እኔ የሚባል ነገር ስላለ ከናንተ አንዳንድ ነገር ምክር በወስድ እና ምን ትመክሩኛላችሁ? ምክራችሁ ያስፈልገኛል ነው የምትለው ማለት ነው። እንግዲህ የዛሬ እህታችን እንግዲህ በስደት የምትኖር ነው ማለት ነው። ስደት ላይ እንግዲህ ብዙ እህቶቻችን የምር ብዙ እህቶቻችን ብቻ ሳይሆን ብዙዎቻችን ትዳራችን አደጋ ላይ እየወደቀ ነው። አደጋ ላይ ከመውደቁም በፊት ደግሞ አንድ ሰው ወዶና አንድ ሰው አፍቅሮ የሚሆን ነገር የለም። ትዳር ማለት ሁለቱ ተጣምሮ ሲኖርበት እንጂ ወይ እሷ ለትዳሯ ጎበዝ ጠንካራ ብትሆን እሱ ጠንካራ አይሆንም፣ እሱ ጠንካራ ቢሆን እሷ ጠንካራ አትሆንም። ስለዚህ ትዳር ተጋግዞበት ሲሆን ነው እንጂ አንዲ በሬ ስቦ አንዲ ሰው አስቦ የሚባል ነገር አለ። ስለዚህ እሷም ደግሞ የደረሳት ይሄ ነው ማለት ነው። እኔ በወደውና እኔ ባፈቅረው ምንም የሚሆን ነገር አይሆንም። የሰው ልጅ ያፈቀረውን ወይንም የወደደውን በዚህ አይደለም። ምንም በደል እንኳን ቢኖር እኔም ቢያፈቅረኝ እኔም ቢወደኝ የሆነ ባስቀይመው እንኳን ነገ ሌላ ቀን ነው ወይንም በመክራት ወይንም ይሄን አስተካክሊ ብላ ታስተካክላለች ብሎ የሚያስብ ይሆን ነበር። ነገር ግን እኔ ሳስበው ትዳር ማለት ቀልድ ሆኖ እሱ ጋር ወይንም እኔ ጋር ስሜት እንደሌለው ነው ብላለች ማለት ነው። ደግሞ እንግዲህ እህቶቼ ተሞክሮም ያላችሁ የደረሰባችሁ ካላችሁ ብቅ በሉ። ያልደረሰባችሁም ደግሞ እንግዲህ በጓደኛም ወይንም በዘመድ አዝማድ ሊደርስ ወይንም ልታው ትችላላችሁና ከዛ አንዳንድ ተሞክሮ አንዳንድ ምክር ያላችሁ በኮሜንት አሳውቁኝ። መልስ በጉት እጠብቃለሁኝ። በጣም ግራ ገብቶኛል። ህሊናዬ እረፍት አላገኘም። የምር እንቅልፍ እየወሰደኝ አይደለም። ምግብ ራሱ መብላት አልቻልኩም። ስራም መስራት አልቻልኩም። ደክሞኛል፣ ከሚባለው በላይ በጣም ደክሞኛል። ይሄን ካለኝ ወዲህ ስራው ይበልጥ ሀሳብና ድካም ስራ የሆነብኝ ጧት ማታ ማሰላስለው 30 ሺህ ብር አንጭና እፈታሻለሁ ብሎ ያለኝ በጣም እየተመላለሰ ነውና አይምሮ እርፈት አላገኘም። እርፈት እንዳገኝ እባካችሁ ውድ የዜድ ቤተሰቦች መልስ እጠብቃለሁኝ። እንግዲህ ደስ በሚል ኮሜንት እንዲታበረታቱኝ እፈልጋለሁኝ ብላለች ማለት ነው። ውድና የተከበራችሁ በድጋሜ ውድ ቤተሰቦች እንግዲህ ኮሜንታችሁን ደስ በሚል ኮሜንት እጠብቃለሁኝ። በሌላ ቪዲዮ በመልሳችሁ እስከምመለስ ድረስ ሁላችሁም ሰላም ሁኑልኝ፣ ሰላም ቆዩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።